ብሩክ አላምረው ይባላል የዛሬ እንግዳችን ሙዚቃ ላይ ነው የምንቆየው። ኦኬ ብሩኬ አቤት ደህና ነህ? እግዚአብሔር ይመስገን። ሰላም ነህ? አሎ ደህና ነህ? እንዴት ነህ? እንዴት ነህ? ቬሮኒካ እርግም አልኳ። አንተ ያማሃል ስታስታ ባክቶራል ካጠገቤ ቮካል ስላልሰራ ይሆናል። ዛሬ አልሰራህም? ከነጋ አልሰራውም። እንደውም ሰርች አላውቅም። ድምጽ ነው ያለ ካላሪን አላውቅም። ሳይ በቃ የሆነ መልከ በጣም ቆንጆ ነው። ተወልጄ ያደግኩት ጎጃም ክፍለ ሀገር ደንበጫ ወረዳ ሳዙር ዲመላ ትባል ቀበሌ ነው። ውጤት አልመጣልኝም። ዩኒቨርሲቲ አልገባውም። አጋጣሚ ወደ ጥበቡ ተጠራሁ። ውጤት ስላልመጣልህ ነው ወደ ጥበብ የተጠራኸው? የሳይ በሽተኛ ትመስላለህ። እንዴት ብዬ እንደምናግርሽ ትንሽ ግራ ያጋባኛል። ወደ ጥበብ ተጠራሁ። የኔን መንገድ አወቅኩት። በጥበብ እየታገልኩ ነው። እሺ አጠራሩን ንገረን እስኪ። የጥበብ አጠራሩ እንዴት ነው? ቬሮኒካ ጋር ሄዳሉ። በህልሜ ነው ቴዲ አፍሮ ወደኛ ቤት የመጣው። ጥላ ደግሞ ቬሮኒካ መጣች። ምንም ነገር መነጋገር አልፈልግም። እኔ እናንተ ሲጀምር ተግባብተንም አናውቅም። ከዛ በኋላ በቃ ግጥም መጻፍ ጀመርኩ ማለት ነው። ነግሬሽ ነበረ ባጥር ተንጠልጥዬ የኔማ ሼክስፒር ጉማዬ እይታ ዓለም ስትሰፈር ሲመዘን ያለንበት ምድር ቬሮኒካ ግን በተለይ ያታል በጣም ወዳታለሁ። ተረጋጋጁ ይጃል ሰው በጣም ነው ወዳት እሷ የምሬ አትታለል ታገኛት ምንድነው የምትላት? ቆይ ካገኘዋትማ አለያትማ ከብት ህንቡጥ ህንጭጭ ነው አንተ። ቬሮኒካ ጋር ሄዳሉ እርግጠኛ ነኝ። በትናቱኝና የጅልጥልጥ ምን ይሰማሃል ስለሷ አስተሳሰብ? ወዳታለው አሁን አንተ አንዴ በህልሜ ቴዲ አፍሮ መጥቶ አየሁት፣ በኋላ ቬሮኒካ መታ ነበር ብሎናል። በቀጣይ ራሄል ጌቱ ብትመጣስ? ለራሄል ጌቱ ራሄልዬ በቀጣይ ሌላ ሰው ወደ ህልምህ ቢመጣ ለዛ ሰው ደግሞ ሙዚቃ ትሰራለህ ማለት ነው? የሷን ፎቶም ለብሰሃል ደግሞ ቅድም ለመፈፈሙ መስብያ አይደለም አልከኝ። ስግጥፍምስ እንላለን። እሺ ይሄ ሙዚቃ ነው ብሎ የሰውን ጆሮ ሳያስፈቅዱ ይጨንቀኛል፣ ዝም ብሎ ይጠበኛል፣ አልቻልኩም ምን እስካይሻይኒ ጥበብ ቅድም ስትጠራኝ ነው ያልከው። ጠርታ ነው አንተ ሄደህ ነው? ግን ጠርታኝ ነው። ሳትጠሩ ለምን ትመጣላችሁ ሰው ቤት? ምንድነው እንዲህ ምን ዝም ብሎ መቀዳዋጥ? ለቀህብናል አንድ ዘፈን ሰውኛ እንዴ አልሰማም። ሙዚቀኛ ባትሆን ምን ትሆን ነበር? እኔ ፍየል ለአረባ ነበር ያቀድኩት። ስማ በቃ ገጠር ግባ እናሳ አርሳው አልበህ ብላ ፍየል ማርባቱን አትቶ ጎን ለጎን